የመጀመሪያው የኦሮሚያ ክልላዊ መንግስት ፕሬዝዳንት ወደ ሀገራቸው ተመለሱ። አቶ ሐሰን አሊ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ አቀባበል አድርገውላቸዋል። አቶ ሽመልስ አብዲሳ በዚህ ወቅት አቶ ሐሰን አሊን ከ3 አስርት ዓመታት ገደማ በኋላ ወደ ሀገራቸው ሲገቡ አቀባበል ስላደረጉላቸው መደሰታቸውንም ገልጸዋል። አቶ ሐሰን አሊ ከ1984 ዓ.ም ጀምሮ እስከ 1987 ዓ.ም ድረስ የመጀመሪያው የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆነው ማገልገላቸውን ኦቢኤን ዘግቧል። አቶ ኩማ ደመቅሳ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆነው ሲሾሙ አቶ ሐሰን አሊ ደግሞ የክልሉ ምክትል ፕሬዝዳንት ሆነው አገልግለዋል። አቶ ሐሰን አሊ የኦሮሚያ ክልላዊ መንግስትን በመመስረት ሂደት ውስጥ ከፍተኛ ሚና የነበራቸው አመራር መሆናቸውም ተገልጿል። የቀድሞ የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሐሰን አሊ በአዲስ አበባና በአካባቢው የሚኖሩ የኦሮሞ አርሶ አደሮች ከቀያቸው መፈናቀል የለባቸውም የሚል ጽኑ አቋም የነበራቸው አመራር መሆናቸውን በዘገባው ተጠቅሷል። ከዚሁ ከአርሶ አደሮች መብት ጋር በተያያዘ በወቅቱ ሀገሪቱን ሲመራ ከነበረው መንግስታዊ ስርዓት ጋር በተፈጠረ አለመግባባት በ1989 ዓ.ም ሀገራቸውን ለቀው ወደ ሀገር አሜሪካ ለመሰደድም ተገደዋል ነው የተባለው። አቶ ሐሰን አሊ በኦሮሞ ህዝብ ትግል ውስጥ ትልቅ አስተዋጽኦ ያበረከቱና ክልሉ አሁን ለደረሰበት ደረጃ ሚናቸው ጉልህ መሆኑን ተነግሯል። በጋምቤላ በአንድ ቀን ብቻ ከ100 በላይ ሰዎች ተጎዱ። በጋምቤላ ክልል ከ2 ሳምንት በላይ በዘለቀው ግጭት በርካቶች ህይወታቸውን ማጣታቸውን እንዲሁም በትላንትናው ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አስታውቋል። ቡድኑ ታህሳስ 15 2018 ዓ.ም ባወጣው መግለጫ በዛን ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋሙ መምጣታቸውን ገልጾ በሚቀጥሉት ቀናት ግጭቱ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠብቅም ተናግሯል። ኤምኤስኤፍ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች የህክምና አገልግሎት ሲሰጥ ቆይቷል። የጋምቤላ ክልላዊ መንግስት በክልሉ ለሳምንታት የዘለቀውን አለመረጋጋት ተከትሎ ከትላንትና ታህሳስ 15 2018 ዓ.ም ጀምሮ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለው የጸጥታ ሁኔታ ተጨማሪ ያለው ነገር የለም። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ ተጥሎም ነበር። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጪ የትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። ድንበር የለሽ ሐኪሞች ቡድን ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የህክምና እርዳታ መስጠት በጀመረ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙንም ገልጿል። አክሎም ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብሎ ማከሙን አስታውቋል። ኩሌ ስደተኞች መጠለያ ወደ 55000 የሚጠጉ ደቡብ ሱዳናዊ ስደተኞችን የያዘ ሲሆን በኤምኤስኤፍ በመጠለያ ጣቢያው የመጀመሪያ ደረጃና ሁለተኛ ደረጃ የጤና አገልግሎቶች ይሰጣሉ። ድንበር የለሽ የሐኪሞች ቡድን በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችንም መስተጓጎላቸውን ጠቅሶ ግጭቱ ከጀመረ ወዲህ የበርካቶች ህይወት መጥፋቱንና የአካል ጉዳት መድረሱንም ገልጿል። የጋምቤላ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ ሮንጎይ እንደተናገሩት በክልሉ ታህሳስ 15 2018 ዓ.ም የመንግስት መኪናና አምቡላንስ ላይ ጥቃት ተፈጽሞ ጉዳት ከደረሰ ወዲህ 19 ሰዎች በጥይት ተመተው ወደ ሆስፒታሉ መምጣታቸውን ተናግረዋል። መኪናው ላይ በተፈጸመ ጥቃት 5 ሰዎች ሲገደሉ በከተማ ውስጥ በነበረ የጸጥታ መደፍረስ ተጨማሪ 5 ሰዎች ሞተው ወደ ሆስፒታሉ መምጣታቸውን ኃላፊው ጨምረው ተናግረዋል። ታህሳስ 15 የመንግስት መኪናና አምቡላንስ ላይ ጥቃት ተፈጽሞ ከተጎዱት መካከል 4ቱ ሴቶች መሆናቸውን የጠቀሱት ኃላፊው ከተማ ውስጥ በተፈጠረው ግጭት ግን የተጎዱት በሙሉ ወንዶች ብቻ መሆናቸውን ተናግረዋል። በክልሉ የመኪና እንቅስቃሴ ስለቆመ ከየትኛውም አካባቢ ወደ ሆስፒታላቸው ቁስለኛ እየመጣ ለመሆኑን የሚናገሩት ኃላፊው ከኢታንግ ወረዳ ብቻ 3 ሰዎች በጥይት ቆስለው መምጣታቸውንና ይህም በሆስፒታላቸው በግጭት ተጎድተው የመጡትን ሰዎች ቁጥር ወደ 22 እንደሚያደርሰው ተናግረዋል። የክልሉ ዋና ከተማን ከተለያዩ አካባቢዎች ጋር የሚያገናኘው መንገዶች በጸጥታ ስጋት ምክንያት ዝግ መሆናቸውንም ኃላፊው ጨምረው ገልጸዋል። የክልሉ ጸጥታ የፌዴራል ፖሊስና የመከላከያ ሰራዊት ተረባርበው እየተቆጣጠሩ መሆኑን መንግስታዊ ያልሆኑ ድርጅቶች ሰራተኞችም ተናግረዋል።
በክልሉ ከህዳር 28 2018 ዓ.ም ጀምሮ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በዙሪያ ባሉ አካባቢዎች በተፈጠረ ግጭት የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩትን ዋና ኢንስፔክተር ኡመር ኡጁሉን ጨምሮ በርካቶች ተገድለዋል። በክልሉ ዋና ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች በተፈጠረው ግጭት የሰዎች ሕይወት ሲጠፋ የአካል ጉዳትና የንብረት መውደምም ደርሷል። ይህንንም ተከትሎ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት ማቋረጣቸውን የተዘገበው ባለፈው ሳምንት ነበር። ሰኞ ታህሳስ 13 2018 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ተከትሎ አገልግሎት ሰጪ ተቋማት ስራ መጀመራቸው ታውቋል። በጋምቤላ ክልል በሚገኙ የስደተኞች መጠለያ ጣቢያዎች ውስጥ እርዳታ የሚያቀርበው የተባበሩት መንግስታት ድርጅት ስደተኞች ኮሚሽን ታህሳስ 14 2018 ዓ.ም ባወጣው መግለጫ በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ብሏል። በጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሐሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል እንደሚችል ድርጅቱ ባወጣው መግለጫ ላይ አስጠንቅቆም ነበር። በክልሉ የተከሰተውን ግጭት ተከትሎም የጸጥታ አካላት ተሳትፈዋል ያላቸውን አካላት በቁጥጥር ስር እያዋሉ መሆኑን የገለጸው የክልሉ መንግስት እስካሁን ድረስ ምን ያህል ሰዎች በህግ ቁጥጥር ስር እንደሚገኙ የገለጸው ነገር የለም። ኢሰመኮ ታህሳስ 12 2018 ዓ.ም ባወጣው መግለጫ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል የፌዴራሉና የክልሉ መንግስታት ተገቢ እርምጃዎችን ሊወስዱ ይገባል ብሏል። በናይጄሪያ መስጊድ ውስጥ በደረሰ የቦምብ ፍንዳታ 5 ሰዎች ሞቱ። በናይጄሪያ ሰሜን ምስራቅ ቦርኖ ግዛት ውስጥ በሰዎች በተጨናነቀ መስጊድ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 5 ሰዎች መሞታቸውን ፖሊስ አስታወቀ። የፖሊስ ቃል አቀባይ የሆኑት ናሁም ዳሶ ለአካባቢው መገናኛ ብዙሃን በዋና ከተማዋ ማዱጉሪ በሚገኘው የጋምቦሩ ገበያ በሚገኝ መስጊድ ውስጥ በምሽት ጸሎት ላይ በነበሩ ሰዎች ላይ በደረሰው ፍንዳታ 35 ሰዎች መቁሰላቸውን ተናግረዋል። በማህበራዊ ሚዲያ ላይ በስፋት የሚዘዋወሩና ያልተረጋገጡ ቪዲዮዎች ፍንዳታው ከተከሰተ በኋላ ሰዎች በገበያ ቦታ ላይ በአቧራ ተከበው እንደነበር ያሳያሉ። ጥቃቱን የፈጸመ ቡድን ማን እንደሆነ እስካሁን የታወቀ ነገር የለም። ነገር ግን ታጣቂዎች ቀደም ሲል በአካባቢው በሚገኙ መስጊዶችና በተጨናነቁ ቦታዎች ላይ የአጥፍቶ ጠፊና በቤት ውስጥ በሚሰሩ ፈንጂዎች ጥቃት ሲፈጽሙ ነበር። በፖሊስ የመጀመሪያ ደረጃ የምርመራ ሪፖርቶች የተፈጸመው ጥቃት በአጥፍቶ ጠፊ የተፈጸመ ሊሆን እንደሚችል ተነግሯል። ፖሊስ በጥቃቱ ዙሪያ ተጨማሪ ምርመራዎች እያደረገ መሆኑን የቦርኖ ግዛት ፖሊስ ቃል አቀባይ ገልጸዋል። ጥቃት የተፈጸመበት አካባቢ ተጨማሪ ጥቃቶች ሊያደርሱ የሚችሉ ተቀጣጣይ ነገሮች አለመኖራቸውንም ምርመራ እያደረገ መሆኑንም ተናግሯል። በናይጄሪያ ሰሜናዊ ክልል በቦኮ ሐራም እና ከቡድኑ ተለይቶ በወጣው ኢስላሚክ ስቴት ዌስት አፍሪካ ፕሮቪንስ ታጣቂዎች ተደጋጋሚ ጥቃቶች ይፈጸማሉ። እንደ አውሮፓውያኑ አቆጣጠር ከ2009 ዓ.ም ጀምሮ በሺዎች የሚቆጠሩ ሰዎች ሲገደሉ ሚሊዮኖች ከመኖሪያ ቀያቸው መፈናቀላቸውን የመንግስታቱ ድርጅት አስታውቋል።